ይሄ ድስት አስማተኛ ነው። የተሰጠውን ነገር በብዙ ሺህ እጥፍ እያባዛ ያስቀምጣል። እቺም እናት አንድ ፍሬ ብር ታስቀምጥና በጣም በብዙ ሺህ እጥፍ ወልዶ ብዙ ያደርግላታል። ታሪኩ ከብዙ ዓመታት በፊት በእንደዚህ መልኩ ይጀምራል። አንድ ወጣት ሰውዬ ቆሻሻን ለማስወገጃ የሚሆን ጉድጓድ እየቆፈረ በድንገት ይህንን ወርቃማ ድስት ያገኘዋል። ስለ ድስቱ ምንም ባያቅም ነገር ግን ከለሩ የሚያምርና ወርቃማ ስለነበር አጥቦ አሳምሮ ወልውሎ ከአንዲት ላም ወተት እያለበ ወደዛ ድስት መቅዳት ይጀምራል። ከቆይታዎች በኋላ ወደ ስራው ተመልሶ ስራ ላይ ባለ ሰዓት ቅድም ያስቀመጠው ወተት እግሩ ድረስ እየፈሰሰ ይመጣል። ድስቱ ተገልብጦ የተደፋ መስሎት ቢደነግጥም ነገር ግን ወተቱ ካስቀመጠው በላይ በጣም ብዙ ሆኖ ያየዋል። በፍጥነትም ወደ ሌላ ዕቃዎች ለመቀነስ ቢሞክርም ድስቱ ግን በላይ ስለሚያባዛው ወተቱ በጣም እየበዛ መጣ። በፍጥነትም በትላልቅ በርሜሎች ወደታች ዝግዝቅ በማድረግ በአንድ ገልብጦ ባዶ ያደርገዋል። በስተመጨረሻም ይሄ ድስት የሰጡትን ነገር እንደሚያባዛና ከሺህ ዓመታት በፊት የህንድ ጥበበኞች ይህንን ነገር አድርገውት እንደነበር ያስተውላል። ጊዜያቶች እያለፉ ሄደው ከአንዲት ደሳሳ ጎጆ ቤት ወደ ቪላ ቤት ቤቱን ይቀይራል። በዚህ ሰውዬ ሀብታም መሆን ትኩረታቸው የተሳቡት ሌቦች ወደሱ ቤት በማታ ዘረፋን ለማድረግ ወደሱ ቤት ይሄዳሉ። ብር እናገኛለን ብለው ካዝናውን ሲበረብሩ ወርቃማውን ድስት ያገኙታል። ይሄ ድስት አስማተኛ ነው። የተሰጠውን ነገር በብዙ ሺህ እጥፍ እያባዛ ያስቀምጣል። እቺም እናት አንድ ፍሬ ብር ታስቀምጥና በጣም በብዙ ሺህ እጥፍ ወልዶ ብዙ ያደርግላታል። ታሪኩ ከብዙ ዓመታት በፊት በእንደዚህ መልኩ ይጀምራል። አንድ ወጣት ሰውዬ ቆሻሻን ለማስወገጃ የሚሆን ጉድጓድ እየቆፈረ በድንገት ይህንን ወርቃማ ድስት ያገኘዋል። ስለ ድስቱ ምንም ባያቅም ነገር ግን ከለሩ የሚያምርና ወርቃማ ስለነበር አጥቦ አሳምሮ ወልውሎ ከአንዲት ላም ወተት እያለበ ወደዛ ድስት መቅዳት ይጀምራል። ከቆይታዎች በኋላ ወደ ስራው ተመልሶ ስራ ላይ ባለ ሰዓት ቅድም ያስቀመጠው ወተት እግሩ ድረስ እየፈሰሰ ይመጣል። ድስቱ ተገልብጦ የተደፋ መስሎት ቢደነግጥም ነገር ግን ወተቱ ካስቀመጠው በላይ በጣም ብዙ ሆኖ ያየዋል። በፍጥነትም ወደ ሌላ ዕቃዎች ለመቀነስ ቢሞክርም ድስቱ ግን በላይ ስለሚያባዛው ወተቱ በጣም እየበዛ መጣ። በፍጥነትም በትላልቅ በርሜሎች ወደታች ዝግዝቅ በማድረግ በአንድ ገልብጦ ባዶ ያደርገዋል። በስተመጨረሻም ይሄ ድስት የሰጡትን ነገር እንደሚያባዛና ከሺህ ዓመታት በፊት የህንድ ጥበበኞች ይህንን ነገር አድርገውት እንደነበር ያስተውላል። ጊዜያቶች እያለፉ ሄደው ከአንዲት ደሳሳ ጎጆ ቤት ወደ ቪላ ቤት ቤቱን ይቀይራል። በዚህ ሰውዬ ሀብታም መሆን ትኩረታቸው የተሳቡት ሌቦች ወደሱ ቤት በማታ ዘረፋን ለማድረግ ወደሱ ቤት ይሄዳሉ። ብር እናገኛለን ብለው ካዝናውን ሲበረብሩ ወርቃማውን ድስት ያገኙታል።